እኔ ጨዋ ሴት አይደለሁም። አይነኩን እኔ ጨዋ ሴት አይደለሁም። ጨዋነት ብለህ የምታስበው ይሄን ነጠላ ስለለበስኩ ነው? እንደዚህ ሆኜ ስላየኸኝ ብቻ ጨዋ ነኝ ማለት ነው? አንተ እንኳን እንዴት ውስጤ ማየት ያቅታል? ይቅርታ የኔ ልጅ ይቅርታ አድርግልኝ። ይቅርታ እኔ ገፋሁህ ያጠፋሁት እያለሁ አንተ እንዴት ይቅርታ ትጠይቀኛለህ? አየኔ ልጅ እኔ ነኝ እንጂ ያሰናከልኩ። መንገድህ ላይ ስንቀራፈፍ አሰናከልኩ ልጄ። ቶሎ ብሄድ ኖሮ ትገፋኝ ነበረ፣ አትገጨኝም ነበረ። ቶሎ መሄድ ካልቻልኩኝ ወይ ዳር መያዝ ነው ያለብኝ ወይ ደግሞ ዞር ብዬ የሚመጣውን ማሳለፍ አለብኝ። እኔ ነኝ ያጠፋሁት፣ አንተ አላጠፋህም። እኔ እኮ በንዴት እየተራመድኩኝ ሆነ ብዬ ነበር የገፋሁህ። ለምን ገፋኸኝ ብለህ እንድትናገረኝ ነበር የፈለግኩት። ይሄንን አውቄ ነው ይቅርታ ያልኩ። አንተ ወጣት ነህ፣ ቁጣህን መደበቅ አትችልም። ስለዚህ ቁጣህ ታይቶኝ ነበረ፣ ለዛ ነው ይቅርታ ያልኩ። አየህ፣ ይቅርታ ስለ ዞር ብለህ መጠየቅ ጀመርክ። ከጠየቅ ካይቀር ግን ስማኝ፣ ግድ የለህም፣ ቀስ በል፣ ተረጋጋ። አንተ ስለፈጠንክ ጉዳዩ ቶሎ ይሆናል ማለት አይደለም፣ ቀስ ብለህም ይደርሳል ልጄ። ግድ የለህም፣ ሰማኝ። ደግሞም የገፋው ሁሉ ይወድቃል ማለት ሳይሆን ሊጥልህም ይችላል፣ ወድቀህ ብትሰበርስ። ስለዚህ ቀስ ብለህ መንገድህ ላይ ያለውንም አይተህ እለፍ። በቁጣም ደግሞ ሰውን ለማደናቀፍ አትሞክር። አንተ ብትወድቅስ? ቁጣ ጥፋትን ታመጣለች ይላል ቃሉ። ግድ የለህም፣ ቁጣ ጥፋትን ታመጣብሃለች። አዎ ተው፣ እጥለዋለሁ ያልከው ሊጥልህ ይችላል። ሕይወት አትታወቅ። እንደው ግን ምን ሆነህ ነው? ምን አስቸኮለ ልጄ? ምን አስቆጣህስ? እንዲህ አስቆጣህና ያስቸኮለ ጉዳይ ምንድን ነው? ለፍቅረኛዬ ስጦታ መግዛት ፈልጌ የት እንደምገዛ ግራ ገባኝ። ሙሉ ቀን ስዞር ነው ያልኩት፣ ምንም ነገር ላገኝ አልቻልኩም። ታዲያ ጎገራሚ ላይ አታዝም እንዴ? ጎገራሚ ምንድነው? ጎገራሚ ማለት የስጦታ ዕቃዎችን የምታገኝበት ዌብሳይት ነው። አዎ። እና ታዲያ ሁሉ ለምን አለኝ? ኧረ ቆይ። አይ ምን ነበር ያልኩህ? አትቸኩል እያልኩ ነበረ። ብዙ አትጣደፍ፣ ጊዜህን ይቆጥብልሃል። ይኸውልህ ስልክ ላይ አለ እኮ፣ ስልክ ላይ ማግኘት ትችላለህ። ጉግል ክሮም ላይ ጎገራሚ በልና ሰርች አድርግ። ከዛም ሳይን ኢን ካልክ በኋላ የፈለግከውን ዕቃ ታገኛለህ። እዛ ላይ ማዘዝ ትችላለህ። የምፈልገው ዕቃ አለ፣ ሽቶም ጭምር አለ እኮ። እንዲህ ያጣደፈህ ጊዜ ስላጠረህ ነውና ጊዜህን በዚህ ማስረዘም ትችላለህ። ስለ ቸኮልክ የምትፈጥረው አይኖርም ልጄ። በጣም አመሰግናለሁ። እሺ፣ እውነት ገላገልከኝ። እሺ አንቺ ጨዋ ሴት ዛሬ ምን ሆነሻል? እኔ ጨዋ ሴት አይደለሁም። አይነኩን እኔ ጨዋ ሴት አይደለሁም። ጨዋነት ብለህ የምታስበው ይሄን ነጠላ ስለለበስኩ ነው? እንደዚህ ሆኜ ስላየኸኝ ብቻ ጨዋ ነኝ ማለት ነው? አለኩሉ አንተ እንኳን እንዴት ውስጤ ማየት ያቅታል? ኧረ እኔስ ማንነኝና አንቺን ውስጥ ልወቅ ልጄ? እንዴት አውቃለሁ? እኔም እኮ የማውቀው አንቺው ያሳየሽኝን ነው። እንዴት አታውቅም? ይሄን መረዳት ያቅታል? አይ ልጄ፣ የሰውን ውስጥ እኮ ከፈጣሪ ውጭ ሊያውቅ የሚችል የለም። አዎ ሰው ምን ቢበቃ ወደ ሰው ልብ መድረስ አይችልም። ምክንያቱም የሰው ልብ የእውቀት ሁሉ መጨረሻ ስለሆነ ነው። የእውቀትን መጨረሻ ማወቅ የሚችለው ደግሞ ፈጣሪ ብቻ ነው። ልቤን ባትደርስበት እንደው ስለኔ የሚወራው ማትሰማ ሆነ ነው? እሰማለሁ እንጂ እሰማለሁ። አዎ ብዙዎች ክፉ እንደሆንሽ አመንዝራ ሴት ናትም እያሉ ይነግሩኛል። እኔ ግን አልሰማቸውም። ምክንያቱም አንቺ እኔ ጋር ስትመጪ መልካምና ጨዋ ሴት ሆነሽ ነው ማይሽ። አየህ ታውቃለህ ማለት ነው። ምን እንደሚሉኝ ሰምተሃል? አመንዝራ ናት አሉ አይደል? አንተም ኃጢአቴን ታውቃለህ። ልታጽናናኝ ስትፈልግ ትዋሻለህ። ለኔ ብለህ አንተም ልክ እንደ እናቴ ትዋሸኛለህ እንጂማ እኔ ለአንድ ቀን እንኳን ጨዋ ሆኛለሁ። ቆይ ግን ለምንድን ነው ያልሆንኩት ነሽ የምትለኝ? ኧረ እኔ ያልሆንሽውን አልነገርኩሽም? እኔ ጋር ስትመጪ የማያትን ሴት ነው የምነግርሽ አልኩሽ እኮ። ምን የሆንኩትን? ይሄን ነጠላ ለብሼ የመጣሁትን? እንደዚህ ቢጃማ ለብሼ የመጣሁትን ነው? አታውቀኝም አልኩ እኮ። እኔ አይደለሁም አልኩ እኮ። ናላሳየህ፣ እኔ የሆንኩትን ናላሳየህ። ትንሽ ብቻ ታገሰኝ። ትክክለኛ ማንነቴን አሳያለሁ። አየክ? ታይ ግድ የለሽም ታይ። እንዲህ አትሁኚ። የለበስኳትን ሳልሆን እቺ እርቃኗን ያለችዋ ሴት ነኝ እኔ። እውነተኛዋን እቺ ነኝ። ግድ የለሽ። ታይ ልጄ ታይ እባክሽ። አይደለም ንበሽው እባክሽ ልጄ ታይ። አታልቅሽ፣ ግድ የለሽም ታዩ።
አይነ ኩሉ እኔ እኮ የምታውቃትን አይነት ሴት አይደለሁ። ያቺ ሰዎች ያወሩልህን አመንዝሯን ክፉዋን ሴት ነኝ እኔ። አይ አይደለሽም። እንደሱ እኮ አይደለም ልጄ። አንቺ የሆንሽው የነሱን ውስጥ ነው። አንቺ እዛ ጋር ሆነሽ የተገኘሽው ሰዎች በውስጣቸው የሚያስቡት የሚፈልጉትን ኃጢአት ነው። አዎ ሊያዩት ሊፈጽሙት የሚፈልጉትን ነገር አንቺ ሆነሽ ተገኘሽላቸው። ለምን? ስራሽ አስገድዶሽ። ስለዚህ አንቺ ለኔ ያቺ ክፉዋ ሳትሆኚ እኔ ጋር የመጣሽ ሆነሽ ያቺን ክፉዋን ሴት ሆነሽ ብትመጪ እኔ እንደማልቀበልሽ ነገሩን እንደማልወደው ታውቂያለሽ። ይህን ነገር ስላወቅሽ አትፈጽሚውም። አዎ ሰው ፍላጎት ሲያሳይሽ ነው ያንን ነገር የምትፈጽሚው። ከነሱ ፍላጎት አንቺ ያንን አረግሽ እንጂ አንቺ ክፋት ብዙም አይታየኝም። እንደው ከቻልሽ ግን ይህንን የምትያትን ክፉ ናት የምትያትን ሴት አውልቀሽ ለመጣል ሞክሪ። እንደምንም ይችን የማውቃትን መልካሟን ሴት ለመሆን ሞክሪ። ግዴለሽም ልጄ፣ የማይቀያየር ማንነት በውስጥሽ ለማኖር ሞክሪ። አዎ እኔም ጋር ማንም ጋር ስትሄጂ ልታሳዩ የምትችይ ማንነት እንዲኖርሽ ብቻ ሞክሪ። እሱን አድርጊ ልጄ። እችላለሁ ብለክ ነው አይነ ኩሉ? አዎ በደንብ ነው አምቺው። እንዴት አትችይ? ይሄንን ሁሉ መከራ ያሳለፍሽ፣ ይሄንን ሁሉ ስቃይ ያሳለፍሽ እንዴት አትችይ እንዴ? አይደለም። ይኸውልሽ እኔ ትችያለሽ የምልሽ የማውቀውንና ያየሁትን ነው። ነገርኩሽ እኮ ለቤተሰብሽ ስትይ ለእናትሽ ስትይ እየሆንሽ ያለውን እያየሁኝ እኮ ስለሆነ ነው ጠንካራ ነሽ የምልሽ። እንዲሁ ዝም ብዬ እኮ አይደለም። የሚልቅስ አሁን እንደ ድሯችን ስራ ለስራ ልሳል ቀለም በጥብጭልኝ። ሐሳብ አንተ ጋር አለ? ሐሳቤማ አንቺ ነሽ እኮ። አዎ አንቺን ነው የምስለው። እንዴት አድርገህ ልስለኝ? ሰው አድርጌ ልስልሽ ነው። ሰው ምክንያቱም እኔ የምስለው ሰው ነው። አንድ የሆነ ብዙ ሰው ነው የምስለው ልጄ። እሱን ነው የምስለው። እኔ ግዴል ስማ፣ ዋይ በደንብ ይታያል። እዚህ አካባቢ በጣም የምፈልገው እዚህ አካባቢ ነው። ነገርኩሽ እኮ አሁን እዚህ የገባ ነው። እሺ ያምሻል። በቃ ኧረ ምን አናደደ? የምሬን እኮ ነው። በጣም እኮ መነጋገሪያ መሆን ፈልጌ ነው። ምን እያረግሽ ነው? ለሶሻል ሚዲያ መነጋገሪያ የሚሆን ቪዲዮ እየሰራው ነው። ለምን? ልክ አይደለም እኮ እያረግሻለሽው። እንዴ አይነት ሁሉ መነጋገሪያ ለመሆን ነው። እዚህ ሀገር ላይ እኮ መነጋገሪያ የሚሆን ቪዲዮ ካልሰራ አልፈልህ። እንደው ታይ ልጄ እባክሽን ራስሽ ላይ የማይድን ቁስል ለመፍጠር አትሞክሪ። ይሄ መነጋገሪያ ለመሆን ሳይሆን ቀስ በቀስ ራስሽን የሚያሳምምሽ በሽታ እየፈጠርሽ ነው። አዎ እንዴ ይሄማ እኮ ጥሩ ነገር ነው። ለመዳን ደግሞ ምን ላደርግ ብዬ መነጋገሪያ ሆናለሁ። አይ እንደሱ እኮ አይደለም ልጄ። ሰው የመጀመሪያውን ቁስልሽን ቢያደርቀው እንኳ የቱ ጋር እንደተሰበርሽ የቱ ጋር እንደቆሰልሽ ያውቃልና አንዳንዱ ደግሞ እየነካካ ያቆስልሻል። ጠባሳ ላይ የወጣ ቁስል ደግሞ መሻሪያው ሩቅ ነው። ይሄን አንቺም ታውቂያለሽ። ይልቅስ ጠባሳሽን ለመደበቅ ሞክሪ። አዎ ደግሞ እንዳይቆስልብሽ። አሊያ ግን የሚያደማሽ ብዙ ነው፣ የሚያቆስልሽ አይጠፋም ልጄ። እንዴ ቆይ እሺ እኔ ምን ላድርግ? ሶሻል ሚዲያ ላይ እኮ መስራት እፈልጋለሁ። መነጋገሪያ ለመሆን ሳይሆን የምትናገሪው ካለሽ ተናገሪ፣ ተቀረጭ። የምትናገሪው ካለሽ ደግሞ የሚሰማሽ አይጠፋም። አዎ ቆይ እንዴት ወዳጆቼ፣ አሁን ያላችሁት በከባድ ጭንቀትና ከባድ የሆነ ፈተና ተሸክማችሁ ነው። እንግዲያውስ በርቱ፣ ይጨመርላችኋል። አዎ ይጨመርላችኋል። አሁን ያላችሁበት መከራ የአቅማችሁን ያህል የተሰጣችሁ፣ መሸከም የምትችሉትን የተጫነባችሁ፣ የማትችሉት ችግር አልተሰጣችሁም። ወደፊት እየጠነከራችሁና ከፍ እያላችሁ ስትመጡ ከፍ ያለው ይጨመርላችኋል። ምክንያቱም ሕይወት ያለ መከራ ወደፊት ማራመድ ስለማትችል ነው። አዎ አትችልም። ሕጓ ነዋ። ያለ መከራ ወደፊት አታስኬድም። የዛሬ ህመማችሁን መሸከም የቻላችሁት ትላንት በነበራችሁ ሕይወት ትግል ባገኛችሁት ብርታት ነው እንጂማ ከባድ ነው። አሁን ያላችሁበት የሚቻል አልነበረም። የትኛውም የሰው ልጅ ስኬት ከብዙ መፍጨርጨርና ከብዙ ፈተናዎች ማለፍ የመጣ ነው። ሕይወት እንዲህ ናት። እየሰበረች ነው የምታጠነክረ። ለራሱ ለሰው ልጅ የህልውና ጉዳይ ስትል በተቃራኒው ቆማ ትታገለዋለች እንጂማ
ሰው ገፊ ባይኖረው ወደፊት የሚራመድም አይደል። በብርቱ ለታገላት ሽልማቶቿ ብዙ ነው። የዛሬውን ካልቻላችሁት ግን የነገው አይሰጣችሁም፣ አትችሉትምና። እሷ በመከራ እያጠነከረቻችሁ ነው ወደፊት መራመድ የቻላችሁ። ለማረፍ ሳይሆን ለመጠንከር ታገሉ። ሕይወት በየሄዳችሁበት ትግል አላት፣ አታሳርፋችሁ።